ሰላም ጤና ይስጥልኝ ተመልካቾቻችን ይህ ከሀርነት ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና ነው። በቅድሚያ ዛሬ የምንቃኛቸው ዜናዎች ወደ እናንተ እናድርስ። በኢትዮጵያ እስካሁን በምርመራ ቫይረስ የተገኘባቸው ሰዎች ቁጥር ከ25000 ማለፉ ተገለጸ። ኦነግ 6 አመራሮችን በጊዜያዊነት ማገዱ አስታውቋል። እነ እስክንድር ነጋ በቀዳሚ ፍርድ ቤት አንከራከርም በማለት ጠበቆቻቸውን አሰናበቱ። የአማራ ክልል ብልጽግና ፓርቲ ከነሐሴ 4 እስከ ነሐሴ 5 2012 ዓ.ም ባካሄደው ጉባኤውን አጠናቆ ውሳኔዎች አሳልፈዋል። ሩሲያ ለኮቪድ-19 ክትባት ፍቃድ የመሰጠቷ ጉዳይ ላይ ትችት እየደረሰባት ይገኛል። ወደ ዝርዝር 4540 ላቦራቶሪ ምርመራ 943 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። ይህንን ተከትሎም በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 25118 መድረሱንም የጤና ሚኒስቴር ዶክተር ሊያ ታደሰ ባወጡት መረጃ አመላክተዋል። ከዚህ ባለፈ የ23 ሰዎች ህይወት በቫይረሱ ምክንያት ያለፈ ሲሆን በአጠቃላይ በኢትዮጵያ በቫይረሱ ምክንያት ህይወታቸው ያለፉ ሰዎች ቁጥር 463 መድረሱንም አመላክተዋል። እስካሁን በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር 11034 መድረሱንም ተገልጿል። የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በአቶ እስክንድር ነጋ፣ አቶ ስንታየው ቸኮሉና ሌላ አንድ ተጠርጣሪ የቀረበው በቅድመ ምርመራ የሚሰሙ የአቃቤ ህግ ምስክሮች በግልጽ ችሎት ይሰሙልን ጥያቄ ውድቅ በማድረጉና ምስክሮቹ ከመጋረጃ ጀርባና በዝግ እንዲመሰክሩ ብይን መስጠቱን ተቃወሙ። በተጠረጠሩት የወንጀል አይነት ወደ ዘር ማጥፋት ያዘነበለ በመሆኑ በዝግ ችሎት መታየት እንደሌለበት የዓለም አቀፍ ድንጋጌዎችን ቢያሳዩም ፍርድ ቤቱ በተቃራኒው በመወሰኑ ችሎቱ እንደማይከታተሉና ጠበቆቻቸውንም ማሰናበታቸው አሳውቀዋል። ፍርድ ቤቱ የጠበቆቹን መሰናበት አረጋግጦ ተከላካይ ጠበቆች ጽህፈት ቤት ተከላካይ ጠበቃ እንዲመድብላቸው ትዕዛዝ በመስጠት ለነሐሴ 8 ቀን 2012 ዓ.ም ቀጠሮ መስጠቱን ሪፖርተር ጋዜጣ ዘግቧል። የኦሮሞ ነጻነት ግንባር ኦነግ በይፋዊ የፌስቡክ ገጹ ባወጣው መግለጫ አቶ አራርሳ በቂላ፣ አቶ ቶሌራ አዲባና አቶ ቀጀላ መርዳሳን ጨምሮ 6 ከፍተኛ አመራሮችን ለጊዜው ማገዱ አስታውቋል። በእግዱ ተካተዋል የተባለው አመራሮች ነሐሴ 4 ቀን የድርጅቱን አመራሮች ጋዜጣዊ መግለጫ በሂልተን ሆቴል መስጠታቸው ይታወሳል። የድርጅቱ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው የተሰጠው መግለጫ የፓርቲያቸው እውቅና እንደሌለውና እርሳቸውም ስለ መግለጫው መረጃ እንደሌላቸው ለቢቢሲ መናገራቸው ይታወሳል። ከዚህ አስቀድሞ የፓርቲው ምክትል ሊቀመንበር በአቶ አራርሳ በቂላ የተመራው ስብሰባ በኋላ በተነሱ ጉዳዮችና ልዩነቶች ላይ ፓርቲው የህግና ቁጥጥር ኮሚቴ እንዲያጣራ መወሰኑን አመራሮቹ ገልጸው ነበር። የአማራ ክልል ብልጽግና ፓርቲ ሲያካሂደው የቆየውን ጉባኤ አጠናቆ የተለያዩ ውሳኔዎችን ማስተላለፉ በሰጠው መግለጫ አስታውቋል። የክልሉ ብልጽግና ፓርቲ ኃላፊ የሆኑት አቶ አገኘው ተሻገር ከነሐሴ 4 እስከ ነሐሴ 5 2012 ዓ.ም ሲካሄድ የነበረውን የከፍተኛ የፓርቲው አመራር ኮንፈረንስ መጠናቀቅን አስመልክተው በሰጡት መግለጫ ሃጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል የበርካታ ሰዎች ህይወት መጥፋቱንና ንብረት መውደሙንም አውስተው ተጠያቂ አካላትን በቁጥጥር ስር በማዋልና ተጠያቂ በማድረግ በኩል የኦሮሚያ ክልላዊ መንግስት እያደረገው ያለው ጥረት የአማራ ክልል እውቅና እንደሚሰጠው አስታውቋል። አያይዘውም ሰሞኑን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናገሩት በተባለው ጉዳይ ላይ ማብራሪያ የሰጡት አቶ አገኘው መግለጫው የግለሰቡ መሆኑን በማስመልከት ጉዳዩ በብልጽግና ፓርቲ ደረጃ ግለሰቡ ባሉበት እንዲገመገም ለማድረግ ኮንፈረንሱ ከስምምነት ላይ መድረሱ ገልጸዋል። በተጨማሪም ከዚህ በፊት ተገቢ ያልሆነ ተመሳሳይ ንግግር አድርገው ጉዳዩ ተገምግሞ እንደነበር አውስተዋል። በኮንፈረንሱ ማጠናቀቂያ ላይ የፓርቲው ሊቀመንበር ዶክተር አብይ አህመድ ቀደም ሲል በተያዘለት ፕሮግራም መሰረት የተገኙ እንጂ በአማራ ብልጽግና ፓርቲ አመራሮች መካከል የተፈጠረ መከፋፈል ለማቀራረብ ነው የተገኙት እየተባለ የሚነዛው ወሬ ሐሰት ነው ሲሉ አጣጥለውታል። ፓርቲው ባካሄደው ግምገማም የተለያዩ ጉዳዮች አንስቶ መገምገሙንም ታውቋል። በርካቶች ሩሲያ ለኮቪድ-19 ክትባት ፍቃድ የመሰጠቷ ጉዳይ አልተዋጠላቸውም። ክትባቱ ጥቅም ላይ መዋል ይችላል የተባለለት ፍጥነት ክትባቱ እንዲጠራጠሩ ያደረጋቸው የጤና ባለሙያዎችም አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እነዚህ አስተያየቶች ችላ ብለው ክትባቱ ላለፉት 2 ወራት ሲሞከር እንደነበርና ፍቃድ እንዳገኘ አስታውቋል። ፑቲን ክትባቱ ከዓለም ግንባር ቀደም ነው ቢሉም የአሜሪካ የጤና ተቋም ጸሐፊ አሌክስ አዛር አልተቀበሉትም። ክትባት መስራት ውድድር አይደለም፣ ከፍጥነት ይልቅ ውጤታማና አስተማማኝ ክትባት መስራት ላይ ነው ቁም ነገሩ ብለዋል። የአሜሪካ የተላላፊ በሽታዎች ባለሙያ ዶክተር አንቶኒ ፋውቺ የሩሲያ ክትባት ጉዳይ በጣም ያጠራጥረኛል ሲሉ አስተያየታቸው ሰጥተዋል። አያይዘውም ሩሲያውያን ክትባቱ ውጤታማና አስተማማኝ መሆኑ አረጋግጠዋል ብዬ ተስፋ አደርጋለሁ ብለዋል። የአሜሪካው ምርምር በቀጣዩ ዓመት አጋማሽ 300 ሚሊዮን ክትባቶች የማምረት እቅድ ይዟል።
የሩሲያ ክትባት የተተቸው በአሜሪካ ብቻ ሳይሆን በአውሮፓ ሀገራትም ጭምር ነው። የጀርመን ጤና ሚኒስትር ጆንስ ሳፊን ክትባቱ በአግባቡ ካልተመረመረ በሚሊዮኖች ለሚቆጠሩ ሰዎች ክትባቱ መስጠት አደገኛ ሊሆን ይችላል ብለዋል ሲል ቢቢሲ ዘግቦታል። ስትከታተሉት የነበራችሁ ከሀርነት ቲቪ ወደ እናንተ የሚደርሰው የሰዓቱ ዜና ነው። የዛሬ ዜናዎቻችን እነዚህ ይመስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ እንዲሆንላችሁ ተመኘው። ሰላም።